ጄኔሬተር ወይምንጠቀመው በዚህ ጊዜው እዛ ቃቤት ውስጥ ይገባሉ። አንደኛቸው ጠዋትና አንደኛቸው ቤንዚን። የቤንዚንን አደጋ ታውቃላችሁ ክርስቲያኖች። ይሄ ቃቤቱ ለብዙ ዘመን የቆየ እጅግ መስቀሉ መጻሕፍቱ በዛ አልባሳት እንዳለ በዛ መቃቤት ውስጥ ነበረ። ይሄ የያዙት ጫፉ ከዚያ ከጄኔሬተር ጋር ፍንዳታ ፈንድቶ ሙሉ በሙሉ ይህንን የእመቤታችንን የስውሯ ማርያም የቅዱስ እግዚአብሔር አብን ቃቤት ሙሉ በሙሉ ነደደ። እጅግ ከሌሊቱ 10 ሰዓት ነው። ብዙ አስደንጋጭ የሆነ ግቡን መሳት ተሞላ። እጅግ በጣም ዘገንን እጅግ ለዓለም የሚተርፍ ሰዓት አደጋ ታውቃላችሁ። የዚህ አደጋ ሙሉ በሙሉ ያን ቃቤት እሳት ተቆጣጠረው። አንዱን ነገር ሳይወጣ እዚያ ቃቤት ውስጥ ያለ ንብረት ሙሉ በሙሉ ነደደ። ቤተክርስቲያኑ ቅርብ ለቅርብ ስለነበረ ወደ ቤተክርስቲያኑ ሰዓቱ እየገሰገሰ ሲመጣ ያን ህዝበ ክርስቲያን ሕይወቱን ለማዳን ወደ ውጭ እየሮጠ ሲሄድ ግን እግዚአብሔር አምላክ ይህንን ቤተክርስቲያን ንገርማችሁ ይሄ እንደምታዩት ጫፍ ቀይ፣ አረንጓዴ፣ ቢጫ አይነት ከቤተ መቅደሱ ቃቤት ላይ ያሳያል። ስናይ በሩቅ ሆኑትና እንደፋና ያበራል። ይህንን ቤተ መቅደስ ግን ምንም ሳሳርከው ተርፋለት አሪክ የድንበላቸው መስል እግዚአብሔር ተቀበለ። ስለዚህ እንግዲህ እንባ በላ ሆነ። የሚገርማችሁ ቃቤት ሙሉ በሙሉ ነዷል። ግን የሚገርማችሁ 2 ካህናት ብያቸዋለሁ። አንዱ ካህናት እሳቸው ለቅዳሴ ተዘጋጅቶ ይህን እንኳን ሲቃጠል እሱ አንድ ዕቃ እንኳን ይዤ ልውጣ ብለው እዚያ እሳቱ ውስጥ ገብተው ልብሳቸውን መስቀላቸውን እንደያዙ እዚያ ዕቃ ቤት ውስጥ ተቃጥለዋል ማለት ነው። የሚያሳዝን